ሰላም ሰላም የአሪፍ ሙዚቃ ቤት ቤተሰቦች፣ እንግዲህ ዛሬም እንደተለመደው እናንተን በቃ ክትክት ያረጋችኋል ብዬ ያሰብኳችሁን የቲክቶክ ሾርት ቪዲዮዎች ነው ይዤላችሁ የመጡት እና እነሱን ቪዲዮዎች እናያችኋለን። እኔም አብሬያችሁ ነው ማየው እና አብረን እንሳቅ። ብዙ ወሬ አላብዛባችሁ። እሺ ጋሽ The first one is ይላል። The first one እሺ ጋሽን እንያቸው እስቲ። ዮኒ ማኛ ጂጂ ኪያ ዮኒ ማኛ ምንድን ነው አልገባኝም። ዮኒ ማኛና ጂጂ ኪያ ተኝተው ይሄን ነው የሚያስቡት። እሺ ኔክስት ይሄ ሰው ያለ እንዴ? ተላ ታውቲ ያመለክት ትንሱ እኮ የሚገርመኝ ምንድን ነው ትንሱ ለትንሱ ግን አልጋጭ የሆነ ፕሮግራም አቅራቢ ያለ ግን እግዚአብሔር በቴሌቪዥን ታሪክ ማለት በታይለንድ ነው። እዩት በማርያም ትንሱ የሚደልሰውና እዚሁ ይችላል። ይሄ ደስ ይላል። ወደ ኢየሱስ ለምን አትመጣም በላቸው። የት ነው ያለው? ወደ ኢየሱስ አትመጣም ትላለህ እንዴ? አሁን እሱ ስላለ ነው እንደው የት ነው ያለው? ደስ ምንድነው ማረጋገጫ? አሁን ክርስቶስ እንዳለ እኔ ማረጋገጫ መስቀል ነው። ምንድነው? ማንም ሰው እኮ ሊያረጋግጥ ብዙ ሰዎች ነው እዚህ ሶሻል ሚዲያ አንተ ጌታ ይወዳል ምናምን ትላለህ። ጌታ ሰው መውደድ እንደምን አለው? እኔ ዘጠለ ሰላቱ ማለት ሩዋን አይ በላቸው እኮ ደፋር ነው። ማርያምን የመጣለትን ነው የሚያወራው። ሰው ዘጠለ ፈጣሪ ሰው ጠይቅ ጌታ ኢየሱስ ደግሞ አንተ ካላወቅህ ትሞታለህ እያለ ሲጀመር እኮ ኢየሱስ ዙሪያ ነው ራሱ እንኳን ታጣጥም ማን እንደሆነ ታጣጥም ተናደደ በላቸው። እንዳንተ ወደ ሲሰጣው ታውቃለህ? አዎ በደንብ የት ነበር ክርስቲያን ኢየሱስ ሲሰጣው? ያ ጥያቄ ነው። ኔመር በቃ እየጠጠመው ነው። በእውነት ነው። እኔ ተጣጣለሁ ነው አላስመስልም። ሶሻል ሚዲያ ላይ እንዳለ በፈጣሪም ቀልዳችሁ በሰው ማለት ቀልዳችሁ ይግራም ቪታምር ሲሞያምር ኧረ ወይኔ እኔ እዚህ ልጅ ቪዲዮ ሳይ በጣም ነው የሚያስቀኝ። ማደር ነች ልብስ ምንን ያመላክታል? የዚህ ነገር ትርጉም ታውቂያለሽ? ካርታ ካርታ
ምንድን ነው ጋይስ የምታውቁት ነገር አለ? ስለዚህ ነገር ጋይሶች ንገሩን። ካርታ ብላ ነበር። ለምንድን ነው ተሳድበህ የወጣከው? አሁን በላቸው። ለምንድን ነው ተሳድበህ የወጣከው? እኔ ተሳድበህ ብራዘር እንዴ ሁለታችሁ ሙቱ። የለማን ዘራችን እኮ ነው የሰደብከው። ማን ነው ያኛው ደግሞ? እናንተ እስከዚያ ድረስ የተዛረባችሁ ስለደረሳችሁ እንዴ የለማኝ ዘር ስላልኩ ምናምን የለማኝ ዘር በላቸው። ፈጣሪ እባክህ ትንሽ አቆየኝ። የኔ ዘር የተከበረ የከበረ ዘር ነው። እናትህ ልብ ሁለተኛ እኔን ስለዚህ ዘር ነበር ታሳየኝ ማለት ነው። እንደኛ ጦዛ አትሄዳል እዚህ ጋር ታሳየኝ ማለት ነው። በላቸው ጋር እንደዳገቱም በስድብ እሺ ወንድ ከሆንክ ከአዲስ አበባ ና እናወራ እና ብሉሃለሽ ይህ ልጅ ነው የሆነ ልጅ ነው። የሆነ መልክ የምትሰሩ ረጂዎች ማለት ነው። እናንተ ማርያም የምታናዱ ሰዎች ናችሁ። የምታናዱ አሁን ቪዲዮ ካሜራ ይዘው በታላ ለሼም እንኳን ባትመልሱ ሳሰጠውም ምን አይነት ፀጉር ብቻ ይሆንክ ሰውዬ ነህ በእናትህ ዱዱብ ጭንቅላት አዶናይ ወጥፋ ልስማው ነው ልስማው ላሻላላትን ልስማው ስትላላሽ ላሻላላትን አይ መዋረድ በጣም እንደዚህ ነው የሳተችው። እውነት ነው። አዶናይን እንግዲህ በጣም ብዙ ሴቶች እንግዲህ ቻሉት። ጃኒ አለች፣ ምንም ማድረግ አይቻልም። ሰዎች ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቀጣይም እንደዚህ የሚያስቁ ነገሮችን እየመረጥን ሳይሆን እያየን ምናምን ብለን እያመጣን ፈታ እንላለን እና ከሙዚቃ ጋር በተያያዘ የምሰራቸው አንዳንድ ነገሮች አሉ። ቤቱን ሰብስክራይብ ምናምን አድርጉት። በመሀል እንደዚህ አይነት ነገሮች እሰራላችኋለሁ። ይመቻችሁ።